ሰላም ሰዎች እንዴት አላችሁ? ደህና ናችሁ ወይ? ሰው ሲጠፋ አትፈልጉም እንደ ዩቲዩብ የቲክቶክ ሰው ቢሆን ኢንተርኔት ጠፋሽ ብሎ ሜሴንጀር ላይ ወይ ኢንስታግራም ላይ ይጽፍልኝ ነበረ። ዩቲዩብ ግን ከጠፋችሁ ጠፋችሁ ነው ለካ። ኤኒሃው እንዴት አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ስለ መጽሐፍ ወይ ስለ ሀሳብ ላወራችሁ አይደለም የመጣሁት። ቤት ቀይሬያለሁኝ። ቤት አይደለም አክቹዋሊ ግን ለአንድ ወር ከምናምን የምቆይበትን ቦታ ቀይሬያለሁ እስከዛሬ ከነበርኩበት እና 2 ቀን ሆኖኛል። ሻንጣዬ እዚህ ጋር ዝርክርክ እንዳለ ነው። እዛ ጋር መጽሐፎቼ ምናምን እና አንድ ሞቲቬት ቢያደርገኝ ቢያነቃቀኝ፣ ሁለተኛ ደግሞ ዶክሜንቴሽን ይሆነኛል። አሁን እዚህ ለምን እንደተገኘው አይደለም ልነግራችሁ የመጣሁት። አብረን እቃ እንረትባለን፣ እናስተካክላለን እና ቤቱን እንደሚመስል በዛውም ላሳያችሁ። እዚህ ጋር 2 ሻንጣ እና አንዱ ሻንጣ ባዶ ነው፣ ጫማ ምናምን ያለበት። እዚህ ጋር ልብስ ያለ፣ እዛ ጋር 2 ቀን የተመገብኳቸው ምግቦች ምናምን፣ እዛ ጋር መጽሐፍ አለ፣ እዛ ጋር አንድ ትልቅ አልጋ አለ። ትንሽ አልጋውን አንጠቀምበትም። አልጋ ራሱ አልተነጠፈም። እዚህ ጋር ቶይሌት አለ። እቺ ኪችን ነች ባይዛው ግን ተጠቀሚባት አላውቅም። ዛሬ ማርኬት እንሄድና ምናበሳስላቸው ነገሮች እንገዛለን። ግን እቺ ኪችናችን ነች። እቺ የምትመስል ኪችን አለች። እዚህ ጋር ትንሽዬ ፍሪጅ አለች። ጠዋት ቡና ላፈላ ማለት ነው። ቡና ላፈላ ሞክሬያት ነበር። ስቶቫን በጣም የሞተች ናት። እንዴት ምግብ ልናበስልበት እንደምንችል አላውቅም። ሳህኖች አሉ፣ እዚህ ጋር ድስቶች አሉ፣ እቃ ማጠቢያ አለ፣ እዚህ ጋር ቶይሌት አለ፣ እዚህ ጋር ዳይኒንግ ቴብል አለ፣ ከዛ ጋር ቲቪ እና መኳኳያ ቴብል አለች። እና እንጀምር። ልብስ በማስተካከል እንጀምር። ልብሳችንን ቁም ሳጥን ውስጥ እንጨምራለን። ብዙ ልብስ የለኝም፣ በጣም ትንሽ ልብስ ነው ያለች። የሰመር ልብስ ደግሞ የለኝም፣ መግዛት አለብኝ። ሌትስ ጎ። የዊንተር ልብስ ይበዛል፣ ሹራቦች። ይሄ ቆሻሻ ነው፣ መታጠብ አለበት። 2 ቀን የለበስኩት ይሄንን ነው። ሙዚቃ ውስጥ አካረገ። ኢንተርኔት ከ2 ቀን በኋላ ነው የሚሰራው። ጫካ ውስጥ ነኝ ያለሁት። ባይዛው ትንሽ ወጣ ካለኩኝ ተራራ ብቻ ነው ያለው። ብዙ እንትን የለውም፣ ብዙ ሰው የለውም አካባቢው እና እንትን አይሰራም። ኢንተርኔት ዳታ አይሰራም። ዋይፋይ ነው መስራት። በዋይፋይ ነው ኢንተርኔት የሚሰራው እና ዋይፋይ ደግሞ ከ2 ቀን በኋላ ነው የሚስተካከለው ብለውኛል። እና ቴሌግራም ላይ ነው ሙዚቃ እየሰማሁ የነበረው ላፕቶፔ። አቤት ይህ ሙዚቃ ግን ስንቱ የተረሳሳው ፍቅረኛ ተደዋወለበት። ሁለተኛ ለዚህ ሰው አልደውልም ብላችሁ ምላችሁ ተገዝታችሁ እጃችሁን ጠምዝዞ ያስደውላል ይህ ሙዚቃ። አንድ ወዳጄ ማለት ነው ለሚያድግ ልብ ተላልፈን የተሰጠነን ይለኝ ነበረ። ገጣሚ ነውና ገጣሚ ነገር እንደው ቃል እኮ ሲችሉበት እላለሁኝ፣ አማርኛ እኮ እንዴት እንደሚራቀቁበት ምናምን እላለሁኝና አንዳንድ ነገር ማለት ነው በትምህርት ዲግሪ በመያዝ ወይ ማስተርስ ፒኤችዲ ምናምን በመያዝ አይደለም፣ በእድሜና በቃ በሆነ መረዳት ብቻ የሚገባችሁ ጊዜ የሚያስፈልገው ነገር አለ ማለት ነው። ለምሳሌ ይቅርታ
እኔ ይቅርታ አምላካዊ ባህሪ ነው። እርግጥ አሁንም አምላካዊ ባህሪ ነው የምለው፣ ግን ለሰው ይቅርታ አላደርግም። ለይቅርታ በጣም ሩቅ ሰው ነኝ። እየሰራው ላውራችሁ ለይቅርታ በጣም ሩቅ ነኝና ሰው እንዴት ይቅርታ ያደርጋል? ለዛውም ትልልቅ በደልን እል ነበርና ሁለተኛ ይህ ሰው እንኳን በህይወቴ ላስገባው ቀርቶ ስለሱ መስማት አልፈልግም የምለው ሰው ምን ሰውን አገኘሁት በዚህ 2 ሳምንት ሲያሳዝነኝ አንጀቴን ሰፍሰፍ ሲያደርገው ያ ሰው ሐከተፈ ብዬ ተፋውት ሰው እኮ ነው። ገና ስሙ ሲነሳ ጸጉሬ የቆዳዬ ጸጉር ይቆማል ከንዴት ማለት ነውና አሁን ግን ሲያሳዝነኝ አገኘሁት። እሱን መሆን በጣም ነው የሚያሳዝነው አልኩኝ እና ፍላግ ብቻ ልቤ ሲራራለት አየሁኝና ይሄ ነው እንዴ ማደግ ማለት አልኩኝ። እናቴ ታዲያ ምን ትለኝ ነበር መሰላችሁ? ስለሱ ስናወራ ልጅ ስለሆንሽ ነው እኮ በደልሽ ይገባኛል፣ ግን ልጅ ስለሆንሽ ነው ትለኝ ነበረ። አትረጅኝም፣ አይገባሽም ይሄ ምናምን እና ደግሞ ስለማትረዳኝ እየተናደድኩባት ነበር መነግራትና አሁን ግን ገብቶኛል። እና በጣም የሚያናድዳችሁ ሰው ወይም በጣም የጠላችሁት ሰው ጊዜ ጠብቆ ያሳዝናችኋል። ያሳዝናችኋል ስላችሁ ይሄ እሱን መሆን ያሳዝናል። እንኳን እሱን አልሆንኩኝ ምናምን ብላችሁ ታዝኑለታላችሁ ነው አጨራሽ ማለት ነውና ዘመን ተገላብጦ ዘመን ይገለበጣል። ዘመን በጣም ይገለበጣል። ከፈቀድን በህይወት ብዙ የምንረዳቸው ነገሮች አሉ። እድሜ ይስጠን ከኖርን ማለት ነውና አቤት መኖር ደጉ፣ አቤት መኖር ደጉ። ይሄንን ሐሳቤን ማስቀየረኝ እያልኩኝ ነበርና አላህ ከመረዳት ጋር እድሜያችሁን ረዘም ያርግላችሁ። ጅል ሰውም ስለሚያረጅ ማለት ነው። እኔ በስለኝ እያልኩ ኦፍ ኮርስ ጅልም አይደለሁም። እናንተ መቼ ነው ይሄንን ሁሉ ልብስ የሰበሰብኩት? ሂጃብ ብዙ አለኝ። እዚህ ለምን ጨመርኩት? መጽሐፍም አለ። እንኸው ይህ መጽሐፍ ግረ መንገድ ልንገራችሁ። በየነ ዲሲፕሊናዊ የስነ ጽሁፍ ንባብ ይሰኛል። አዲስ አበባ ፕሬስ ነው ያሳተመው። ቴዎድሮስ ገብሬ ናቸው የጻፉትና ፍሬዘር ነው እንድገዛው ያደረገኝ። 124ኛ ፔጅ ላይ ደርሻለሁ። አልጨረስኩትም መጽሐፉን ግን የኢትዮጵያ ስነ ጽሁፍ ግራ የሚያጋባችሁ ሰዎች ወይም ደግሞ ሁለተኛ ቋንቋችሁ የሆነ አፍ መፍቻ ቋንቋችሁ ሌላ የሆነ እንግሊዝኛ መጽሐፍ ረዘም ላለ ጊዜ ያነበባችሁ ሰዎች የአማርኛ ስነ ጽሁፎች በተለይ እና ደፍርስ አልወለድም አይነት የመጽሐፎች አልገባችሁ ካለ ስታነቡት ይሄ መጽሐፍ ብታነቡት የተሻለ መረዳት እንዲኖራችሁ ያደርጋል። ከዛ ውጭ ደግሞ ስነ ጽሁፍ ላይ መስራት የምትፈልጉ ሰዎች መጽሐፍ ጆርናል ለማድረግ በአማርኛ ፖይት ለመጻፍ ምናምን የምትፈልጉ ሰዎች ብታነቡት በደንብ ይጠቅማችኋል። እኔ ብዙ መረዳቶቼን በደንብ አሳድጌበታለሁኝ እና ደስ እያለኝ ነው ያነበብኩት። አጻጻፉ ደግሞ ይሄ የሚያዝግ አይነት አይደለም። ደስ እያላችሁ የምታነቡት አይነት መጽሐፍ ነው። ገዝታችሁ አንብቡት፣ ይጠቅማችኋል። ወይም ቤታችሁ አስቀምጡት ገዝታችሁ፣ የሆነ ጊዜ ይጠቅማችኋል። ሌላው እዚህ ጋር መስገጃ አለን። ኦኬ ሌላ ምን ቀረን? እዛ ጋር ያሉትን እቃዎች እንረታት ባልጋችን እና እንትን አድርገው ይሻላል። yes ትራስ አልጠቀምም። የትራስ ሰው አይደለሁኝም። ግን አንድ ቢጫ ትንሽ የትራስ ደግሞ አለችኝ። የትራስ ሰው አይደለሁኝም። ትራስ መንትራስ አልወድም። ግን ደግሞ ምናልባት ኢንኬዝ እንኳን ብዬ ማለት ነው እቺ ትራስ አለችኝ በጣም ወዳት በሄድኩበት ሁሉ ይዣት የሚሄዳት ትራስ ነች። ፒክኒክ ራሱ ሲሄድ ይዣት እወጣለሁ። እዚህ መሀል ላይ
የጥላ ፕሮዳክት በጣም ነው የምወደው። ሁሉንም ቅባታቸውን፣ ሞይስቸራይዝ ክሬማቸውን፣ ሰንስክሪናቸውን፣ ሻምፖ፣ ኮንዲሽነር፣ ሎሽናቸውን ሁሉንም ገዝቼ መጥቻለሁ። ግን በ2 ወር ከምናምን ጨርሻቸዋለሁ እና ይሄኛው ኮኮናት ኦይላቸው ነው። በጣም ቆንጆ ነው እና እንዳያልቅብኝ እንዴት እየተስቆነቆንኩ እንደተጠቀምኩት ትንጥዬ ትቀራታለች። አሁን ሰንስክሪናቸው የጥላ በጣም ቆንጆ ነው። ይኸውላችሁማ ይሄኛው ቢስሚላህ ይሄኛው የኮሪያ ምርት ነው። ስንት ብር ነው የገዛሁት? 15 ዩሮ። ይሄኛውን ደግሞ 600 ብር ወር 800 ብር ነው የገዛሁት ኢትዮጵያ። ግን ለኢትዮጵያውያን ቆዳ ይሄኛው ቆዳ እንዲህ ቢቆም አሪፍ ነበረ። ዛሬ ላይ መስታወታችን ቆሽሿል። ኢግኖር በሉት። ይህንን ይመስላል። ባዝሩማችን መታጠቢያችን ነች። ቶይሌት ጨረስን አስተካክለን እዚህ ጋር ኪችን አለን። እዛ ጋር የሚታጠቡ 2 ዕቃ አለን። እቺ ስዕል ነች፣ አልጨረስኳትም። ቀለሞች አሉኝ፣ ብሩሽ አለኝ። ይሄንን ስዕል ጨርሳለሁ ዛሬ። እንደዛው ምንም የምሰራው ስለሌለኝ ምግብ ካላበሰልኩኝ ይሄን እዚህ ጋር ላንሳው። እቺ ቆሻሻ ነች፣ ትነሳለች። ይሄ የማልጠቀምበት አልጋ ነው። ይሄ የምጠቀምበት አልጋ ነው። እዚህ ጋር የሚታጠብ ልብስ አለ፣ እዛ ጋርም የሚታጠብ ልብስ አለ። ጫማዎቼ 3 ናቸው። እዚህ ስራ አረጋቸዋለሁ ጫማዎቼ። በቃ ሴት እንግዲህ ለ1 ወር እዚህ ቤት እንቆያለን። እንደዚህ ላድርገው ነው 1 ወር እዚህ ቤት እቆያለሁኝ። ብቻዬን መኖር የለመድኩት ነገር ነው። ግን ይሄኛው ትንሽ ወጥቼ ላሳያችሁ። ጫካ ነው እና ማርኬትም ለመሄድ ትንሽ ራቅ ይላል። ሰው ለማግኘትም ትንሽ መጓዝ አለባችሁ በእግራችሁ የተወሰነ። ቢሆንም ግን ኢትስ ኦኬ። ቀን እስኪያልፍ ድረስ ችግር የለውም። ውጭውን ላሳያችሁ ነው። እንዴት ጫካ እንደሆነ ምንም የለውም። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አይ ቲንክ ለዛሬ ይበቃናል። እኔ ራሱ ደከመኝ። እንድሰራላችሁ የምትፈልጉት ነገር ካለ ንገሩኝ። ምግብ ስታበስይ ማየት እንፈልጋለን። ምግብ አብሳይ ሰው አይደለሁኝም። እየገዛው ነው እየበላ ያለው ጣም ነው። ወይም ደግሞ ፋስት ፉዶችን ነው እየተመገብኩ ያለሁት፣ ኮርንፍሌክስ ምናምን። ግን እስኪ ዊንተር ምግብ አብስለሽ አሳይን ካላችሁ አሳያችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ መልካም መኖር ይሁንላችሁ። ከመኖር አትዘናጉ። አኗኗሪ ሳይሆን ኗሪ ያድርጋችሁ። መልካም ባይ